ማንኛውም ሰው የሚሰራውን የኦንላይን ስራ ነው ዛሬ ይዤላችሁ የመጣሁት። ማንኛውም ዲግሪ አያስፈልገውም ይህን ስራ ለመስራት ማንኛውም ሰው መስራት ይችላል ማለት ነው። ምንድነው የምንሰራው ካላችሁኝ ጥያቄ እንሞላለን። የዩቲዩብ ቪዲዮ 1 ደቂቃ እዩ ይለናል። ዶላር ይሰጠናል እኛ ባየነው ቁጥር። ፎሎ አርጉ ይላል። በቃ እንደዚህ ናቸው ስራው። ትንሽ እንትን ነው የምንሰራው ማለት ነው። እንዴት ሰርተን ደግሞ ሚኒመም ዊዝድሮዋሉ ራሱ ትንሽ ነው፣ $3 ነው። እንደ ሌሎቹ $20 $50 ስደርሱ አውጣ አይልም። $3 ስደርሱ ይሄኛውን ዊዝድሮ ማድረግ ትችላላችሁ። እንዴት ዊዝድሮ እንደምታደርጉ አሳያችኋለሁ። እንዴት ታክሶቹንም በየቀኑ ኖቲፊኬሽን ይደርሷችኋል አዳዲስ ስራ ሲለቀቅም እንዴት እነሱንም እንደምትሰሩ ሙሉ አሰራሩ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። እንዴት እንደምትሰሩት ቪዲዮን ስኪፕ ሳታረጉ በትክክል ይሁንና ገብታችሁ መጀመር ትችላላችሁ ማለት ነው። እኛው ከሳይን አፕ ማድረግና አሰራሩን እስከ ዊዝድሮ ያለው ነገር አሳያችኋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያረጋችሁ ቤተሰቡን ያልገባችሁ ነገር ካለ ኮሜንት ስር ጠይቁኛላችሁ። ላይክ እያረጋችሁ ጀምሩት ይሄን ቪዲዮ በቻላችሁት አቅም። አሁን ወደ ቪዲዮ ሄደን እንዴት እንደምትሰሩት አሳያችኋለሁ ማለት ነው። የዌብሳይቱን ሊንክ ኮሜንት መጀመሪያ ላይ ፒን አደርግላችኋለሁ፣ ገብታችሁ መጀመር ትችላላችሁ ማለት ነው። አሁን ወደ ዌብሳይቱ እንሂድና አጀማመሩን ላሳያችሁ። እሺ ኮሜንት ስር ያለው ሊንክ ስትነኩ ወደዚህ ያመጣችኋል። ብዙ ዩቲዩብ ላይ ተለቋል እነዚህ ዌብሳይቶች ማለት ነው። ብዙ ሰው ዩቲዩብ ቪዲዮ ሰርቶባቸዋል። እኔ ካልሰራችሁ እዚህ ዌብሳይት ላይ አሳያችኋለሁ እንዴት እንደምትሰሩ። ብዙ ሰው ግን ፖስት አርግቶታል ማለት ነው። ከዛ ነው እንዴት ነው አካውንት የምንከፍተው እኛ አካውንት። ከዛ እዚህ ጋር ጉግል የምትለዋን በቀይ እዚህ ጋር ማሰምርበትም ማለት ነው። ኮንቲኒው ዊዝ ጉግል የምትለዋን አንዴ እንነካታለን እዚች ጋር ማለት ነው። እቺኛዋን አንዴ ተነካታላችሁ የእናንተን ኢሜል ያስመርጣችኋል። ከዛን ወደ አፑ ቀጥታ ይወስዳችኋል ማለት ነው። እኔ አሁን ሎጊን እሺ እኔ አሁን ሎጊን አድርጌያለሁ። በመጀመሪያ መታችሁ እዚች ጋር እስከ ስልካችሁ ላይ 3 ነጥቧን እዚች ጋር ይታያችኋል። ከላይ እዚች ጋር ወደ ዲስክቶፕ መመለስ አለባችሁ። እዚች ጋር እኔ በቀይ የማረግበት ቦታ አንዴ ተነካታላችሁ። እንዲህ ዝቅ ስታሉ እዚህ ጋር ከስር ዲስክቶፕ የምትላለች ዲስክቶፕ ሞድ እሷን አንዴ እነካታለን። ከዛን ቀጥታ እንደ ኮምፒውተር ነው የምንጠቀመው ማለት ነው። ሁሉንም ነገር ሰፋ አርግቶ ነው የሚያሳየን ማለት ነው። አሁን በመጀመሪያ አፑ ይሄንን ነው ማለት ነው። ሰርቬይ ላሳያችሁ። ቆይ አሁን ወደዚህ ትመጣላችሁ። ቀጥታ እዚች ጋር ያለውን 3 ማዕዘን ይታያችኋል። እዚች ጋር ቆይ ላጥፋትና እዚች ጋር ይታያችኋል 3 ማዕዘን እዛ አካባቢ ማለት ነው። ከላይ 3 ማዕዘን ይታያችኋል። እንዲህ አርጌ ባሳያችሁ 3 ማዕዘን ይታያችኋል ብዬ አስባለችሁትና በቀይ ያረኩበትን እሷን አንዴ እነካታለን። ከዛን እሷን አንዴ ስነካት እንዲያመጣልናል ከጎን ብዙ ነገር ይደረድልናል ማለት ነው። ብዙ ነገር እነዚህ ዳሽቦርድ አለ፣ ስታር አለ፣ ብዙ ነገር አለ። አሁን እኛ ምንሰራ በዋነኝነት አሳያችኋለሁ ማለት ነው። እዚች ጋር እንመጣለን። እርን ምትል እና አሁን ደቂቃ እንዳይረዝም ነው ይሄን ነገር እንዲምሰራላችሁ እርን ምትላለች። ይኸው እዚች ጋር 3ኛ ላይ 4ኛ ላይ ያለችዋን እርን ምትለዋን አንዴ እነካታለን። ወደ ዲስክቶፕ መልሱት። ከዛን አሁን በዋንኛ መሰሩትን ስራ እዚህ ጋር ያመጣላችኋል። በፊት ግን ይሄን ስራ ከመስራታችሁ በፊት ፕሮፋይላችሁን ካልሞላችሁ በትክክል ስራ ምንም አይመጣላችሁም። ለምን? የእናንተን ሀገር አያውቅም። በእናንተ ሀገር ላይ ተወስኖ ነው ሰርቭ የሚመጣው ስለሆነ ነው። እኔ አሁን ኢትዮጵያ ስለሞላው ቆላ አሳያችሁ። እዚህ ጋር አሁንም 3 ማዕዘኗን እዚች ጋር ከላይ ያለችዋን እነካታለን። እዚች ጋር ማለት ነው። ይኸው እቺኛዋን አንዴ እነካታለን። ከዛን እዚች ጋር ነክተን ከዛን እዚህ ጋር ሴቲንግ የምትላለች ይኸው ይታያችኋል ብዬ አስባለሁ። እዚህ ጋር ሴቲንግ የምትላለች ቆይ እስቲ በዚህ ላሳያችሁ። ሴቲንግ ይኸው እዚህ አካባቢ ቀይ ያረኩበት ማለት ነው። ሴቲንግ የምትላለች ፈልጉ እናንተ። ከዛ ሴቲንግ የምትል ከመጣች በኋላ እዚህ ጋር ፕሮፋይል ይላችኋል። ይኸው እዚህ ጋር እኔ ኦልሬዲ ሞልቼዋለሁ ማለት ሁሉንም ነገር ስለሞላሁት ነው። እዚህ ጋር አያችሁ። እዚህ ጋር እናንተ ከሞላችሁ በኋላ እዚህ ሰፈር አፕዴት የምትል ይመጣላችኋል። ፎቶም ታስገባላችሁ። የቱ ጋር ነው ፎቶ የምታስገቡት መሰላችሁ? ሌላ ነገር ምንም እንዳነቁ ፎቶና እዚህ ጋር ያለችው ነገር በትክክል ተሞላ። እዚህ ጋር ፕሮፋይል ፒክቸር የሚል አለ። ፒክቸራችሁን ካስገባችሁ በኋላ እዚህ ጋር መጣችሁ የእናንተን ሙሉ ስም እና የወንድ ጾታችሁን የት እንደምትኖሩና የት ክልል እንዳላችሁ እድሜያችሁና ፖስታ ኮድ ይላል መሙላት ትችላላችሁ ማለት ነው። ይሄን ከሞላችሁ በኋላ እዚህ ጋር አፕዴት የምትላለች ለእናንተ ይመጣል። እኔ አፕዴት ስላረኩት ነው ስለሞላሁት ፕሮፋይል እዚህ ሰፈር አፕዴት ምን ይመጣላችኋል። ከዛ እሱን ከጨረሳችሁ በኋላ ስራ ይመጣላችኋል ማለት ነው።
ወደ ቅድሙ እርን ምትል እንገባለን ማለት ነው ያሳያችሁ ቦታ። ከዛን እንዲህ ስራውን ይደረድርላችኋል። ብዙ ኢትዮጵያውያን ራሱ እየሰሩበት ነው ይህን ስራ ማለት ነው። አንደኛ ጌም ይላችኋል። ሁለተኛ ሰርቬ፣ ሶስተኛ ታክስ ይላል። ኦፈር መስራት ይላል። ክሊክ። እኛ አሁን በእንትን የምናየው ሁለት ነገር ነው። ሰርቬ አንዳንዴ ነው ኢትዮጵያ ላይ የሚመጣው። ሊመጣላችሁም ይችላል ላይመጣላችሁም ይችላል። እኛ አሁን ታክስ የሚለውን አንዴ እነካታለን። እዚህ ጋር ያረኩበትን ቺኛው ማለት ነው። አንዴ እሷን እነካታለን። ታክስ እንል ብዙ ነገር አሁን በየቀኑ ብዙ ያመጣላችኋል። ብዙ ይኸው አፕዴት አርግቷል። ሊስት አርግቶልኛል። አያችሁ ብዙ አምጥቶልኛል። አሁን ምን ይለኛል መሰላችሁ? እዚህ ጋር እንደምታዩት ቶታል ታክስ ይላል። ቶታል ታክስ አቬሌብል የሚል 53 ታክሶች ተሰጥተውኛል ለኔ ማለት ነው። ከዛን እነዚህ ደግሞ መኒ አቬሌብል ቱ ኤርን የሚለው አጠቃላይ እነዚህን ስራ ከሰራን 53ቱን $6 ይከፈለናል ይለኛል። አንዱን አሁን ላሳያችሁ። እዚህ ጋር ለምሳሌ ምን ይለኛል መሰላችሁ? ዋች ዩቲዩብ ቪው ይለናል። ዋች ቪዲዮ ፕሪ 1 ሚኒት ይላል። ሰርች እናደርግና ይሰጠናል እንዴት እንደምታዩ። ከዛን እዚህ ጋር መጣችሁ ቪው ትሉና ታስጀምሩታላችሁ። እኔ እዚህ ጋር አሁን ደቂቃ ረዘም እንዳይል ነው። ይሄ ሁሉ አሁን እኛ ስራ ነው። በሌላኛው ደግሞ እዚህ ጋር እናንተ ሁሉንም ማየት ትችላላችሁ። እኔ ኦሬዲ አሁን እዚህ ጋር ጌም የሚል አለ። ጌም መክናት ትችላላችሁ። ሰርቬ የምትላለች ሰርቬ አንዴ እነካታለን። እነዚህ አሁን መጥቶልኛል። ነካ አርግታችሁ ስታርት ካስጀመራችሁ ስራውን መስራት ትችላላችሁ ማለት ነው። ከፈቀደላችሁ ሀገር አቬሌብል ይላችኋል ማለት ነው። አናቬሌብል ስለሚል ይከለክላችኋል። አሁን ደግሞ ከሰራችሁ በኋላ እንዴት ገንዘባችሁ እንደምታወጡ አሳያችኋለሁ። እዚህ ጋር ወደ 3 ነጥቧ በጎን ያለችው በግራ በኩል እሷን ስትነኩ በፊት ብራችሁን እንትን ከማላታችሁ በፊት ሴቲንግ የምትላለች እዚህ ሰፈር ሴቲንግ ትፈልጉና አንዴ ተነካታላችሁ። ከዛን ያመጣላችኋል አማላጭ ማለት ነው። በምን እንዴት እንደምታወጡ። ከዛን እዚህ ጋር ፔመንት ሜተድ የሚል አለ። እሷን አንዴ እነካታለን። እኔ ቪዲዮ እንዳይረዝም ነው እንዲ ቾክ እያልኩ ያለሁት። አሁን በምን ማውጣት ትችላላችሁ ይላል። ኤርቲኤም አለ፣ ፔፓል አለ፣ ቪዛ አለ፣ ሌላም ምርጫ አለ። ምርጫው እንዴት እንደምታገኙ ላሳያችሁ። እዚህ ጋር ተነኩና ፕሊዝ ሰሌክት የሚለው ባዶ ቦታውን ማለት ነው። እዚህኛው ባዶ ቦታ እንዲህ ስነኩት ፔፓል ያስመርጣችኋል። የባይናንስ ኤውላ ያስመርጣችኋል። አሁን የባይናንስን ብፈልግ እዚህ ጋር ሊትኮይን የሚላለ ከዛን እዚህ ጋር አድሬሱን አስገባለሁ ማለት ነው። እዚህ ጋር አድሬሱን አስገባን ስታርት ቬሪፊኬሽን ይላል። ቬሪፊኬሽን እናንተ መሆኑን አይዲ ቬሪፋይ ታደርጋላችሁ ማለት ነው። እኔ ግን ሰጀስት ማድረጋችሁ ኤርቲኤም ነው። ይኸው ስነካው ራሱ ወደ ኤርቲኤም እየወሰደኝ ነው ማለት ነው። ኮኔክት ስላረኩት ማለት ነው። ኤርቲኤም ቬሪፋይ ስላረኩ እኔ አንድ ላይ ኮኔክት ስላረኩ በሱ $3 ስደርስ ቀጥታ ለራሱ ይገባልኛል ማለት ነው። ምንም ዊዝድሮ የምታረጉት ነገር የለም። ያልገባችሁ ነገር ካለ ኮመንት ስር ጠይቁኛላችሁ። በሌላ ቪዲዮ እስክንገናኝ ይመቻችሁ።